አንድ ሴት ልጅ ሌዝቢያን የሚሳሳቡበት ቪዲዮ ስልኳ ላይ ምን ይሰራል ብዬ ጠይቄያለሁ። ምክንያቱም ምን ያደርጋል ሴት ልጅ የሚሳሳቡት ቪዲዮ ምን ይሰራል? ምናልባት የወንድና የሴት ቪዲዮ ቢሆን ኖሮ ኢትስ ኦኬ እልሻለሁ፣ ኖርማል ሁላችንም እናደርገዋለን እናየዋለን እላለሁ። የሴት ለሴት ሌዝቢያን ቪዲዮ ሲሆን ግን ሆይ ብዬ ጠይቄያለሁ። መጠየቄ ሊያናድሽ አይገባም። ለምን አልሽ ማለት አትችይም። የሚዲያ ሰው ነሽ፣ ሚዲያ ላይ ያለሽ ሰው ነሽ፣ ብዙ የምትባይ ልጅ ነሽ፣ ብዙም የተባልሽ ልጅ ነሽ። ሊያሾ ስለተናገረችኝ ሊያሾ ለምን አለችኝ ብለሽ መበሳጨት የለብሽም። ምክንያቱም ኮንተንት ነው የምፈልገው፣ ወሬ ነው የምፈልገው፣ የማወራው ወሬ ያየሁትን ተናግሬያለሁ። ይሄ ሊያስቀይምሽም ሊያስከፋሽም አይገባም። ከዛ ይልቅ ትላንትና ከፍትሽ በጣም ስትነፋረቂ በነበረበት ሰዓት እንደዚህ ማስመሰልና መምሰል ስለማልችል እኔ ብዙ ነገር ነበር ያወራነው፣ ብዙ ነገር ነበር ያልኩሽ። አንቺም ታምኝበት ነበረ። ዛሬ ላይ እንደዚህ ስላልሽ አይደለም የተሰማኝን ስናገር ግን ሊያሾ እንዳትናገሪ ማለት አትችይም። እኔ ሰክሬ የተለቀቀ ቪዲዮ አበቻ ስም አሰጥታኝ ቁጭ ብላ ስታወራ እየሳቅሽ የምታድምጪ ትናንት አንቺ ስምሽን ሲያጠፉ ግን እኔ ደምስሬን ገትሬ ስናገርልሽ ነበረ። ስታፕ አላልሽም። ያለ ስሜ ስም ስስጥሽ እያልሽ ስታሽቋልጭ አልነበረ እንዴ? ዲቦራ ሌዝቢያን እናት አላልኩሽም እኮ፣ ወይም ደግሞ ቅጥል ስም አልሰጠሁሽም። አልሰጠሁም። እንደ ጨዋታው እንደ ወሬው ከሆነ እኮ ያስብልሻል እኮ ሌዝቢያን ነሽ ያስብልሻል እኮ የታየው ቪዲዮ። እንደዛ አላልኩሽም። ያየሁትን ቪዲዮ ነው የተናገርኩሽ። እኔን ግን እንዳልሆነ ህሊናሽ እያወቀ ቁጭ ብለሽ ስዘለፍ ስም ሲስጠኝ ትክክል እንዴት ስትባይ ቁጭ ብለሽ እየሳቅሽ ነበርሽ ሴት ነሽ። ትላንት ግን ጓደኛዬ የምትያት ድምፅ ሳትሆንሽ ወይታ ሳትናገር እኔ ነበርኩ ሳላቅሽ ወጥቼ መልስ የሰጠሁልሽ እንደሚያውቅሽ ሴቱኝ ስከራከርልሽ የነበርኩት። ተድቤሽ አላቅም፣ ተናግሬሽ አላቅም። ክብር የማይወድልሽ ማየምሽ ክብር አይወድልሽም። ላይክ ሰው ተናጋሪ ያልሆነውን ሰው ተናጋሪ ታደርጊያለሽ። በቃ ተናጋሪ ያልሆነውን ሰው ሳይናገር እኔ ማልናገርሽ በጣም ስለምንቅሽ ነው፣ ንግግርሽ ስለማይመጥነኝ፣ ቤተሰቦቼ እናት አባቴ ላይቬን ስለማየው ስለማይመጥነኝ፣ ንግግርሽ ቤተሰብ ስላሌለኝ ሰተር ብዬ ማወራው እዚህ ላይቭ ላይ ማደርጋቸው እያንዳንዶቹ ነገሮች ሰተር ብዬ ነው ማደርገው። እዚህ ቲቪው ላይ መጣ ዩቲዩብ ሰው አገናኝቶ በአጋጣሚ መጣ። በአጋጣሚስ ባይመጣ ደግሞ ምን አባሽ አገባሻለሽ? ምን አባሽ አገባሻል? ስለኔ ይወጣች ምንም የሚመለከትሽ እኮ ጉዳይ የለም። አንቺ ምን አባሽ አገባሽ? እድሜ ልክሽን አንቺ ስለ ሰው ይሄ የሰው ቄጥ የጉርጉርሽ ወሬሽ ሁላ ስለ ሰው እድሜ ልክሽን ከአሜት ማቶች እንደው እግዚአብሔር ከአሜት ያስወጣሽ አንቺ እድሜ ልክሽን ከአሜት አትውጪ። አንቺ የቆመብሽ አሮጊት አሮጊት ፈልቶብሽ ነው። በቃ ጊፍተሮች ምናምን እንደዚህ እንትኖች ምናምን ሰው አቴንሽን አድርገው እንዲያዩሽ ሰው አንቺ ጋር እንዲመጣ ፈልቶብሽ፣ ሌላ ምንም ነገር የለም። ፈልቶብሽ ከሰውዬ ጋር ተገናኝታችሁ እንዲህ ብላችሁ ምናምን ብላ ጓደኛ ያስታረቀችን ምናምን ብላ ከስር ሄዳ ለምና ተለማምጣ ይቅርታ ብላ ሰግዳ ታረቀች። ከሰውዬ ጋር ሰግዳ የታረቀችው አንቺን አለመስደብ እንደ ፍራቻ አድርገሽ የምትቆጥሪ ደንደማሀይም በአንቺ ቤት ተምረሻል። እንትኑ 2 ሲደመር 3 እንትን ነው 9 ነው ትያለሽ።